ግሎብ አድማጮቻችንና ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረሳችሁ። በዛሬ ፕሮግራማችን በዓለማችን ትልቋ ስለሆነችው ደሴትና በውስጧ ስለያዘችው ነገሮች እንመለከታለን። ተከተሉ። በሰሜን አትላንቲክ የምትገኝ የምድራችን ትልቋ ደሴት ነች። በከርሰ ምድር ሀብቷ የበለጸገች ብትሆንም ስሟ ግን ያንን ማንነቷን አይገልጻትም። ከስሟ አጠራር ተነስተን ለምለምና አረንጓዴ ሆነች ሊመስለን ይችላል። ነገር ግን 80 በመቶ በበረዶ ተሸፈነች። በዓመት ውስጥ ለወራት ጨለማ የሚሆንባት ሀገር ነች። ከፍተኛ የአሳ ምርት ለውጭ ሀገር ብታቀርብም ነገር ግን የተቀረው ምግቦቿን ከውጭ በማስገባትም የምትጠቀም ሀገር ነች። ለ7 ወራት የሚዘልቅ ከዜሮ በታች የሆነ ቅዝቃዜ ውስጥ የምትቆይም ነች። በተለይ በክረምት ወራት በግግር በረዶ ተራሮቿና ምድሮቿ ይሸፈናሉ። ይህቺ አስገራሚ ደሴት ግሪንላንድ ትባላለች። ዛሬ ይህችን አስገራሚ ደሴት እንጎበኛለን። ፕሮግራማችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ላይክ እና ሼር በማድረግ አብራችሁን ሁኑ። ኮሜንት በማድረግ ሐሳብና አስተያየታችሁን አካፍሉ። መልካም ቆይታ። በግሪንላንድ ለ3 ወራት ሌሊት የሚባል ነገር የለም። 24 ሰዓቱን ብርሃን ነው። ግሪንላንድ 80 በመቶ በበረዶ የተሸፈነች ስትሆን አሁን የቆመችበት በረዶ መቅለጥ ቢጀምር የባህርን ወለል በ7 ሜትር ከፍ የማድረግ አቅም እንዳለው በባህር ዳር ያሉ አገሮችንም የማዋጥ ስጋት ውስጥ ሊከታት እንደሚችል ይገመታል። በግሪንላንድ መንደር ከመንደር የሚያገናኝ አንድም የመኪና መንገድ የለም። በዚህ የተነሳ በዓለማችን የመኪና መንገድ የሌለባት ደሴት በመባል ትታወቃለች። ግሪንላንድ ውስጥ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ ሄሊኮፕተር መጠቀም የተለመደ ነው። የትራንስፖርት ጀልባዎችን መመልከትም የተለመደ ይሆናል። በክረምት ወራት ውሾችን ለትራንስፖርትም ያገለግላሉ። በውሾች ሰረገላን በማስጎተት ከቦታ ቦታ ለመንቀሳቀስ ይገለገሉባቸዋል። ይቺ ደሴት በዴንማርክ ስር ለ200 ዓመታት ብትቆይም በአሁኑ ወቅት ራስ ገዝ የሆነች ደሴት ነች። በአሜሪካም በግሪንላንድ የጦር ሰፈር ለማቋቋም ከዴንማርክ ጋር ስምምነት ካደረገች ከራርማለች። ነገር ግን አሜሪካ ይችን ደሴት ለመግዛት ለበርካታ ዓመታት ጥረት አድርጋለች። የዚች ምድር የስበት ማዕከልነት በበረዶ ስር ተቀብሮ ያለው ሀብቷና ደሴቲቱም ያላት ስትራቴጂያዊ ጠቀሜታ ዓለምን ለመቆጣጠር አቅም ስላለው ነው። የሚያስገርመው አሁን የቆመችበት በረዶ መቅለጥ የበለጠ የባህር መተላለፊያ እንደሚያደርጋትም በመታሰቡ ጭምር ነው። ይህቺ ከፈረንሳይ በ3 እጥፍ የምትበልጠው ሀገር 56,000 ነዋሪዎች አሏት። ግሪንላንድ የቀድሞ ስሟ ካላሊት ኑናት ትባል ነበር። ግሪንላንድ የሚለው ስያሜዋን ያገኘችበት ሁኔታ እጅግ አስገራሚ ነው። በ10ኛው ክፍለ ዘመን ኤሪክ የተባለ የአይስላንድ ነዋሪ በፈጸመው ወንጀል ምክንያት ከአይስላንድ ተባሮ ነበር። በአብዛኛው ክፍሏ በበረዶ ወደ ተሸፈነችው ነገር ግን በደቡባዊ ክፍሏ ጥቂት ለምለምነት ወዳላት ካላሊት ኑናት መጣ። ይህንን ተከትሎ አንድም ብልሃት ዘየደ። በስሟ ተስበው ሰዎች ወደዛች ምድር እንዲመጡ በማሰብ ግሪንላንድ ብሎ ሰየማት። አረንጓዴዋ ምድር ማለት ነው። ነገር ግን ስሟ ከእውነታው ጋር ፍጹም ተቃራኒ ነበር። የግሪንላንድ ዋና ከተማ ኑክ ስትሆን 20,000 ነዋሪዎችም ይኖሩባታል። ሌላው እጅግ አስገራሚው ነገር በግሪንላንድ አሁን ቀረ እንጂ የቤት ቀለማት የነዋሪዎችን የሙያ ዘርፍ ያመለክታሉ። ቀይ ቀለም የሚቀባው ትምህርት ቤት ወይም ቤተ ክርስቲያን ሲሆን ሰማያዊ ቀለም የሚቀባው ደግሞ የአሳ አጥማጆች መኖሪያ ቤት ነው። አረንጓዴ ቀለም የሚቀቡ ቤቶች የኤሌክትሪክ፣ የቴሌኮሙኒኬሽን ወይም የመካኒኮች መኖሪያ ነው። ጥቁር ቀለም የሚቀቡት ደግሞ ፖሊስ ጣቢያዎች ናቸው። የግሪንላንድ ታሪክ የሚጀምረው ከኤሪክ መምጣት ወይም የአሁኖቹ ቋሚ ነዋሪዎች አይደለም። ከብዙ ሺህ ዓመታት በፊት ዶርሲት የተባሉ ጥንታውያን ነዋሪዎች በምድሪቷ ይኖሩ እንደነበር ይነገራል። የዛሬዎቹ የግሪንላንድ ነዋሪዎች ወይም ባለቤቶቹ ኢኑይቶች ከካናዳ ተነስተው ወደ ግሪንላንድ የገቡት በ13ኛው ክፍለ ዘመን እንደሆነ ይነገራል። 2 ሚሊዮን ኪሎ ሜትር ስኩዌር ስፋት ያላት እቺ ትልቋ የዓለማችን ደሴት በ18ኛው ክፍለ ዘመን በነበረው የአውሮፓውያን እንቅስቃሴ ዴንማርክና ኖርዌይ አይናቸውን እንደጣሉባት ይነገራል።
ይህ ዘመን ለግሪንላንድ አዳዲስ የንግድ መስመሮች መከፈት ምክንያትም እንደሆነ ይታወቃል። ግሪንላንድ ዛሬ በዴንማርክ መንግስት ስር ሆና ራሷን በራሷ የምታስተዳድር ራስ ገዝ ሀገር ነች። ይህቺ የዓለማችን ትልቋ ደሴት በሆዷ በያዘችው የከበሩ ማዕድናት በስትራቴጂያዊ ቦታነቷና በዓለም የአየር ንብረት ለውጥ ወይም ክላይሜት ቼንጅ ምክንያት ተፈላጊነቷ ጨምሯል። በዓለም የሀያላን ሀገሮች አይን ውስጥም ገብታለች። ነገር ግን ቀጣይ ዕጣ ፈንታዋ ዛሬ ላይ ቆሞ ማንም ሊገምት አይችልም። አብራችሁን ስለቆያችሁ እናመሰግናለን። ቸርን ሰንብት።